እሱንቶ እኔ ልንገሩት ይዣ ትሮጣለሁ ያለው ሰውዬ ጥሯት ይሮጣል። አይኤስ ኮምቦ አለ አልሸባብ ተከሽኖ እኔ ሚስቴን እንዲቀራ ብሎኛል። ሰላም እንደምን አላችሁ ውድ የቁም ነገር አዘል የዩቲዩብ ቻናል ተከታታዮች፣ ዛሬ በአዲስ ቪዲዮ ተመልሰን ከች ብለናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ቀጥታ ወደ ቪዲዮ እንሄዳለን። እኔ ሚስቴን እንዲቀራ ብሎኛል። 15 ሲክ ነው በቃ የሚጠብቀው ምንም ጥርጥር አጋድማለሁ። አሜሪካ ምንም አውሮፓን ያገባል ልናበት 20 ዓመት አልገባም። የኔ ሚስታውን ቀራ ብሎ የሚያሻይ ባገኘው አንዱን በቃ አለቀ ነው ማቀራበር ብቻ አድናለሁ። የመጣው ሊመጣ አትተኩስም ነው እናንተ ሰውዬውን ትሞቱልኛላችሁ። እኔ እሷን ይዣት እሄዳለሁ። ቀለል ያለ Sir. ነገሮች ከመፈጠራቸው በፊት ጀጅ ማድረግ ግን ጥፋቱ ይሄ ነው ብዬ ነው የማስበው። መቀስ ትክክለኛ የሚገልጽልኝ ቪዲዮ ስላገኘው እንዴት መሰላችሁ? አንድ ባል ሚስቱ እኔ የፈለገ ታሪክ ቢፈጠር የፈለገ ችግር ቢመጣ ትቻት አልወጣም፣ ሚስቴን ትቼ እኔማ ጀግና አይደለሁ ይላል። አንዱ ደግሞ እንደዚህ ኖርማል እኔ በዛን ሰዓት የሚፈጠረውን ስሜት አላውቅም ሊል ይችላል። ሁለቱ ችግር ቢፈጠር የትኛው ሰውዬ ሚስቱን ጥሎ ሊሄድ ይችላል? ይዣ ትሮጣለሁ ያለው ሰውዬ ጥሯት ይሮጣል። ይሄኛው ሰውዬ ይዟት ሊሮጥ ይችላል። ለምን ከተባለ በጊዜ ጠረው ስሜት የተለየ ነውና ደመን ነገሮችን ጀጅ ባናደርግ ጥሩ ነው ብዬ አስባለሁ። በርበሬ ነው በርበሬ ወቀጣ አንድም ሰው አይነት እኔ ስትል እባክህ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር ዲሽቃ ጠላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አንታል የሚበላ ሰው ምን ይሁን የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣል። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ። እኔ የምልህ ግን ወላጅ ተብዬ የተጠራሁበት ምክንያት ምንድን ነው እንዴ? እኔ ምን አውቃለሁ? ይኸውልሽ በቃ ልትሆኝ አልቻለችም። ክራሿን ይመሰለኝ 10 የተጨቀጨቀኛል። ክራሽ ደግሞ ምንድን ነው? ያው ቺኮች ምናምን ሲወዱ ጉድህን ላይ እኮ ነው ጉድህን ምለሽ ይግቡ። እሺ ደህና አደርሽ ሚስ። ነይ ግቢ ማዘሯ። እንዴት አደርሽ ሚስ? እንዴ የኬኩ እናት ሰላም። ተቀመጡ። ክራሽ ክራሽ
እንኳን ደህና መጡ የኬኩ እናት። ዛሬ ከጥበቃ እስከ ዳይሬክተር በተለይ ደግሞ ሴቶች አስተማሪዎቻችን ኡፍ ያሉበት ቀን ነው እርሶ ስለመጡ። እንዴት ማለት? ወዳጅ እሺ ወደ ጉዳያችን ስንገባ እኛ ሴት መምህራን ማስተማር አልቻለም። በቃ እንዴ አንተ ምንድነው ጉዱ? ምን አርጋቸው ነው? ምን ነገር እሱ እንደያል እኔ ገብቼ ብላክቦርድ ላይ ሌሰን ስጽፍ ሌሎች ተማሪዎች ሌሰኑን እያዩ ይጽፋሉ። የእርሶ ልጅ ግን ከቂጤ ላይ አይኑን አይነቅም። ልክ እንዳባቱ ይሄው አሁንም እያየነው ልጆት ቤት ነገር ልጆት ግርም የሚለኝ ነገር ፊቱን በር ነው የሚቀመጠው። እንዴ ለማረማ አይ እሱን ተው፣ እኔ ልንገሮት ቂጤ ላይ ነው። ይሄ ቤትም አያደርስም። አይኔ ይበሉት እሰይ ዘረቂ አትረባም። መምህሮቻችንን ልናበረታታ ሳይሆን እኛ አቅም ደረጃ እነሱ ልናበረታታቸው የምንችል ላንሆን እንችላለን። ግን ቢያንስ ከመረበሽ እነሱን ከማንገራገር ነው አሁን በደረስንበት ደረጃ መምህር እስከ መደብደብ አንዳንድ ትምህርት ቤቶች ያንን ደረጃ የሚያደርጉም ይኖራሉና ለእኛ ነው ሲደክሙት የሚውሉት። ገንዘብ ለማግኘት ነው፣ ያ እሱ የታወቀ ነው። ግን ኖርማሊ ዝም ብሎ ይሄ ምንድነው የሚባል ይሄ ለግሙ መስራት የሚባል ይቻላል። ግን እነሱ ምህር ደሞዝ ምን እንደሆነ ይታወቃል። ቲዝ በቃ ግልጽ የሆነ ነገር ስለሆነ ማለት ያንን ነገር ተቋቁሞ እኛን ትልቅ ደረጃ አሁን ኦሬዲ አሁን ባለንበት ደረጃ መምህሩ የሚይዘው ስልክና ተማሪው የሚይዘው ስልክ የተለያየ ዲፈረንስ ነውና እንደው በዚህ ደረጃ ሆኖ እኛን እያስተማሩ እየለፉ እየደከሙልን መምህሮቻችን እዝነት ወይም ደግሞ ሪስፔክት የሚባል ነገር ቢኖረን ብዬ አስባለሁ። ውድ ተማሪዎችና ተማሪዎች መምህሮቻችንን እንድናከብር አደራ ለማለት እወዳለሁ። የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ ሳምንት እስከምንገናኝ መልካም ሳምንት እንዲሆንላችሁ እየተመኘሁ ቻው።